ከሺን እቃ ኦርደር አድርጌ መጣልኝና ላሳያችሁ አሰብኩ። ምን ይመስላችኋል? yes let's see together ለሩቢ ጓንት ታውቃላችሁ? ውሽ በጣጣችሁ እንደምታክል ለሩቢ ጓንት ለሩቢ ልብስ ላሳያ። ውሽ ይሄ ምንድን ነው የሚባለው ውዶቼ? ከስር የሚለበሰው ምንድን ነው? ቲሸርት ከናቴራ ምናምን አይ ዶንት ኖ ስሙ። ይሄንን የህፃናት የዳይፐር ማቀፊያ የሚባል ዳይፐር መያዣ ለሩቢዬ። እሺ ይሄን የሩቢ ነው። እንደዛው ነው በተርፍ ላይ ይሄም እንደዛው ነው። ይሄ ግን ባለሙሉ መሰለኝ። ይሄ ባለሙሉ ነው። ቆይ ያ ስትሮበሪ የኔ ስትሮበሪ እንዴት ነው የምታምሪው? 3 to 6 months ኦኬ 3 to 6 months ከ3 ወር እስከ 6 ወር። አሁን ገና 1 ወሯ ነው። ይሄም እንደዛው ነው። ይሄ ደግሞ የሆድ ማሰሪያ በጣም ጠንካራ ነው። ከዚህ በፊት ከሺን ገዝቼ እንደዚህ አይነቱ በጣም ነው ወደድኩትኝ። ብዙ ጊዜ ያገለገለኝ። አሁን ደግሞ የአዲስ መጥቷል። የከዚህ በፊት የኔ እንደዚህ ብቻ ነበረ። ኦኬ በእንደዚህ መዝጊያ ብቻ ነበረ። ይሄ ደግሞ ምን ተጨምሮበታል? ባለዚፕ ተጨምሮበታል። ጠንካራ ነው። ስስ አይደለም እንደሌላው እና ውስጡ ቀጫጭን ብረቶች አሉት። በደንብ አድርጎ ወገብና ቦርጭን ይይዛል። ሉክ አያችሁ፣ እነዚህ ቀጫጭን እንትኖች ብረቶች ለብሸሹ አሳይን ካላችሁ ደግሞ አሳያችኋለሁ። ይሄንን አድርጎ ማየት የምትፈልጉ ኮሜንት ላይ አሳይን በሉና ብዙ አሳይን ካለ ለብሻ አሳያችኋለሁ። ይሄም የሩቢ እንደዛኛው አይነት ነው። ሌላ ደግሞ ይሄ ደግሞ የዶናት መጋገሪያ። ዶናት ልጆቹ ይወዳሉ በጣም እና በዘይት መጥበስ ስለማልፈልግ የዶናት ኦቨን መክተቻ። ፍራይድ ዶናት እንዲበሉ አልፈልግም ከዚህ በኋላ የተጠበሰ በዘይት ቤክድ ላደርግላቸው። ይሄም ቀሚስ ነው። ውሽ ውሻ አንድነሽ አንድናስ ነው ይውልኝ በእናታችሁ የሩቢ ቀሚስ ቀሚስ ልትለብስ ነው። ይሄ ግን መቼ መሰላችሁ የምትለብሰው ውዶቼ? 6 to 9 months 6 ወሯ ላይ ነው የምትለብሰው። 6 ወሯ ላይ ለብሳ ታሳያችኋለች ሩቢ። ይሄ ደግሞ መጠቅለያ እጥረት ስላለብን መጠቅለያ ልጆች የሚጠቀለሉበት ነው። ግሪን ምናምን ፒንክ ብዙ ስላላት። ይሄ ደግሞ ቦክስ ነው። ይሄ ቦክስ የኑኑ ማናት አልኩኝ። ሩቢን ኑኑ እያልኩ እየጠራው ተቸገርኩኝ ጋይስ። ሩቢን ኑኑ እያልኩ እየጠራው ተቸገርኩ። ለሷ ቦክስ ነው። እንትን ኮፍያ፣ ካልሲ፣ ፓንት ምናምን ያሷን ፓንትማ ለፓንት አልደረሰችም። ኮፍያ፣ ካልሲ፣ ጓንት፣ የአፍ ይሄ የላጭ እንትን የአፍ መጥረጊያ ፎጣ እነሱ አንድ ላይ ተተረማምሰው ስፈልግ በጣም ትርምስምስ ይወጣቸው ሴፐሬት ላደርግበት ልለያይበት ነው። ከፈለጋችሁ ደግሞ የልጆቻችሁን ያው እንደዚህ ነው የልጆቻችሁን እንትን አይኪያ አለ ትልቁ የአይኪያው አለኝ ትልቁ ለኔ ነው የምጠቀመው። ለሷ ግን ትንሽ ስለፈለኩላት ነው። የልጆቻችሁን መጫወቻ የተለያየ ነገር ማድረግ ትችላላችሁ። አርጋችሁ ሸልፍ ላይ መክተት ማለት ነው። ከትቼውም ደግሞ አሳያችኋለሁ በኔክስት ቪዲዮ። ኦኬ እሺ ኦኬ። ሌላ ደግሞ ይሄ ይለፋችሁ። እሺ ይሄ ደግሞ ለልጆች አይስክሪም መስሪያ፣ እቤት ውስጥ አይስክሪም መስሪያ እንጨት አለው አብሮ እና አረተከፈት አይስክሪም ለልጆቻችሁ መስሪያ። ሉክ እዚህ ውስጥ የፈለጋችሁትን ጁስ ፈጭታችሁ ትከቱና
ዱላውን ዱላ ስቲኳን ትከቷታላችሁ። አይስክሬም ይሄም እንደዛው ይሄ የራሱ ክዳን አለው እንጨት አያስፈልገውም። አይስክሬም መስሪያ አንቦክሱ ነው። ኦኬ ይሄ ደግሞ ፓንኬክ መስሪያ መቀሱ ልፈ ይሄ ፓንኬክ መስሪያ ነው። እጁ ይገጠማል። እዚህ ጋር እጁን ትገጥሙታላችሁ። እንደዚህ ፓንኬክ መስሪያ ስማይል ምናምን አለ። ሶ ለልጆቻችን ጧጧት ፓንኬክ መስሪያ ቦክስ ቀሚስ የቅድሙ አይነት ያሳየኋችሁ ቀሚስ አሁንም ኖ ቀሚስ አይደለም። ይሄ ያኛው ባለ እጅጌ ሙሉ። ይሄ ደግሞ ሁለተኛው ቤልት። ይሄ እንደወለዳችሁ አንድ አለኝ ግሬ እና ይሄንን ቅያሪ ነው የገዛሁት። እንደወለዳችሁ ሆድ ማሰሪያ አሁን ያደረኩት ግሬውን ነው። ኦኬ እንደወለዳችሁ ሆድ ማሰሪያ ነው ይሄንን። ሶ በምጥ የወለዳችሁ ሰዎች እንደኔ እንደዚህ አድርጋችሁ ሆዳችሁን ሰሩ፣ ሆዳችሁ ቶሎ እንዲጠፋ። ኦኬ ያ እሺ። በተረፈ ይሄን ልብስ ነው ለሩቢ። ኦኬ ይሄ ደግሞ ሜዠሪንግ ካፕ ነው። ሜዠሪንግ ካፓችን ፕሪስቴጅ ነበረ፣ ተሰብሮ ነው። ፎቶ ላይ ሳይሆን ትልቅ መስሎኝ ነበር፣ ግን ትንሽ ነው። 1 ሊትር አይዝም። አሁን ይሄ 1 ካፕ ነው። ወይ 1 ካፕ ነው ይሄ 1 ካፕ እና እንትን ነው። ይሄ ማይካ ፕላስቲክ ነው። ፕላስቲክ እና ማይካ አንድ ነው። አረ ይሄን ጉዲውልኝ ለሩቢ ገላዋን ሳጥባት የፀጉር የህፃን ልጅ አይቼ ግን ምን ያክላል ትንሽ ነው። ይሄማ ዲዋት እንደምታክል እኔ ፎቶ ላይ ግን ትልቅ ነበረ። ይሄ አራስ ልጅ እንዲያርጋችሁ ጭንቅላቱን ምታሹበት ነው ሲታጠብ ገላውን እና ሩቢ ገላዋን ሳጥባት እንዲላሽበት ነው። ግን በጣም ትልቅ ናት። ግን ኤኒዌይ ለሳጥንላት ይበቃል። ግን ይሄ የአይስክሬሙ አብሮት እንጨት እንደሚመጣ አላወኩም ነበር። ለብቻ አዘዝኩ ለልጆቼ አይስክሬም ልሰራላቸው እና እንትን ገዝቼ ነበር ትኩሳት መለኪያ ምናምን የአፍንጫ መንጠጫ እሱን ነበር ዋና ለእናንተ አዲስ ለወለዳችሁ ጠቃሚ ነገር ላሳያችሁ የፈለኩት የልጆቻችሁን ትኩሳት እንድትለኩ ይታለ እንትን ቪዲዮ እኮ እንዳይዘጋብኝ። ይሄ ኬክ መጋገሪያ አሳያችኋል። ይሄውና these are important things I want to show you። ሆስፒታል ትኩሳት የሚለኩበት አይነት የለም። እኔ ትኩሳት መለኪያ ያለኝ ይሄ አንደር ታንግ ከመላሳቸው ስር ወይ በብታቸው ስር ልጆች የምንከተውና የምንተኩሳቸው የምንለካባቸው የለም። ከሱ ይሄ ሌተስት ነው። ይሄ ተሻለ ነውና ይሄንን ላሳያችሁ ነው የምፈልገው። የልጆቻችሁ ትኩሳት መለኪያ ግዙት። ይሄው ሰርች አድርጌ በጣም አሪፍ ነው ይሄ። ለዛ ነው ይሄንን ኦርደር ያደረኩት። ቻርጅ ይደረጋል። በቻርጅ ነው የሚሰራው። ለልጆቻችን ትኩሳት መለኪያ እንደዚህ መለካት ትችላላችሁ። ከፈለጋችሁ ጆሮ ውስጥም ከታችሁ መለካት ትችላላችሁ። ይሄ የጆሮ ነው፣ የእንደዚህ አይደለም። ያው የሚደረጋለው እዚህ ጋር አያችሁ አርጋችሁ ጆሮአቸው ስር ከታችሁ ጡጥ ሲል ታወጡታላችሁ። የልጆቻችን ትኩሳት መለኪያ። ሌላ ደግሞ የአፍንጫ መንጠጫ አለ። ቆይ እሱን ልፈልገው።